በአዲስ አበባ 18 ማዞሪያ ትላንት የደረሰ የከፋ የትራፊክ አደጋ የሶስት ሰዎች ሕይወትን ሲቀጥፍ በርካቶችን አቆሰለ። በአዲስ አበባ በተለምዶ ኮልፌ 18 ማዞሪያ ተብሎ በሚጠራው አካባቢ ትላንት ጠዋት 3 ሰዓት ከ30 አካባቢ በደረሰ ከፍተኛ የትራፊክ አደጋ 3 ሰዎች ሞተዋል። አደጋውን ያደረሰው ሲሚንቶ የጫነ ቱርቦ ከባድ ተሽከርካሪ ሲሆን በአጠቃላይ በ6 ሌሎች ተሽከርካሪዎች ላይ ጉዳት ማድረሱም ተገልጿል። የተጠቀሰው ከባድ ተሽከርካሪ ከዊንጌት ወደ 18 ማዞሪያ አደባባይ ሲጓዝ የነበረ ነው። እስካሁን በአደጋው ምክንያት 3 ሰዎች ሲሞቱ ከ20 በላይ ሰዎችም ቀላልና ከባድ የመቁሰል አደጋ ደርሶባቸዋል። በተጨማሪም በአደጋው አደባባዩ ፊት ለፊት የሚገኝ መድኃኒት ቤት፣ የሞባይልና የቡና መሸጫ እንዲሁም የፑል መጫወቻ ቤቶች ላይ ጉዳት ደርሷል። እስካሁን ባለው መረጃ መሰረት በአደጋው ከተጎዱ መካከል 11 ሰዎች በኢትዮ ጠቢብ ሆስፒታል፣ 11 ደግሞ በጦር ኃይሎች ሆስፒታል ውስጥ የሕክምና እርዳታ እየተደረገላቸው ይገኛል። ኮልፌ 18 ማዞሪያ ተብሎ የሚጠራው አካባቢ በተደጋጋሚ የመንገድ ትራፊክ አደጋ ከሚከሰትባቸው ስፍራዎች መካከል አንዱ ሲሆን አደጋውን ለመቀነስ በዚህ ዓመት አደባባዩ በአዲስ መልክ ይገነባል ተብሎ ይጠበቃል ሲል ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።